የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በ10 ዓመታት የጉልበት ስራ እንዲቀጡ ተወስኖባቸዋል። በትግራይ ክልል የዳኞች የስራ ማቆም አድማ ሁለተኛ ቀኑን ይዟል። ግንቦት 13 ቀን 1983 ዓ.ም ጓድ መንግስቱ ኃይለማርያም የዛሬ 34 ዓመት ሀገራቸውን ጥለው ለመውጣት የተገደዱባት ቀን ናት። ፕሮፌሰር መስፍን የኢትዮጵያ ሕዝብ ሙትልኝ እንጂ ልሙትልህ የማይል ነው ይሉ ነበር። አንተ የኢትዮጵያ ሕዝብን እንዴት ትገልጸዋለህ ሲል ቢቢሲ አቶ ልደቱን ለጠየቃቸው ምላሽ የመለሱትንም ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁን ቆዩ። የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በ10 ዓመታት የጉልበት ስራ እንዲቀጡ ተወስኖባቸዋል። የዲሞክራቲክ ሪፐብሊክ ኮንጎ የቀድሞው ጠቅላይ ሚኒስትር የህዝብን ሀብት በማጭበርበር የ10 ዓመት የከባድ የጉልበት ቅጣት ተፈርዶባቸዋል። የቀድሞው ጠቅላይ ሚኒስትር ኦገስቲን ማታታ ፓንዮን ጨምሮ ሌሎች ተከሳሾች የቀድሞ የማዕከላዊ ባንክ ገዢ ሙዋና ኒምቦና ደቡብ አፍሪካ ነጋዴና የአፍሪኮም ምርቶች ዋና ስራ አስፈጻሚ ክሪስቶ ግሮብለር እያንዳንዳቸው የ5 ዓመት እስራት ተቀጥተዋል። ክሱ በቀድሞ ፕሬዝዳንት ጆሴፍ ካቢላ ስር ለተጀመረው ዋና ፕሮጀክት ለቡካንጋሎዞ አግሮ ኢንዱስትሪ ፓርክ ከተመደበው $285 ሚሊዮን የህዝብ ገንዘብ ጋር በተያያዘ ያለአግባብ በመበዝበዝ ተፈጽሟል በሚል ነው። የማታታ ፓንዮ የፓርላማ አባል ቢሆኑም የህገ መንግስት ፍርድ ቤት በጉዳዩ ላይ ስልጣን እንዳለው ወስኗል። የፍርድ ቤቱ ፕሬዝዳንት ያለመከሰስ መብት የሚመለከተው ለግለሰብ ሳይሆን ለቢሮ ተግባር መሆኑን በመግለጽ የማታታ ፖኒዮ ፓርላማ ምርጫ ህጋዊ ሂደቱ ከተጀመረ በኋላ መሆኑን አጽንኦት ሰጥተዋል። ይህ አቋም የፓርላማውን ያለመከሰስ መብት በሚመለከት የመከላከያውን ክርክር ውድቅ አድርጎታል። የፍርድ ቤቱ አቋም ተቋማዊ ውጥረትን ቀስቅሷል። የብሔራዊ ምክር ቤቱ ፕሬዝዳንት ቪታል ካመርሄ ውሳኔውን ህገ መንግስታዊ ጥሰት ሲሉ አውግዘዋል። ማንኛውም የፓርላማ አባል ያለመከሰስ መብቱ ሳይነሳ ሊዳኝ እንደማይችል አስረድተዋል። ካርሜሄ አለመግባባቱን ለመፍታትና የህጉን ትርጓሜ ለማስተካከል ከህገ መንግስታዊ ፍርድ ቤት አመራር ጋር ስብሰባ እንዲደረግ ጥሪ አቅርበዋል። በምላሹም የህገ መንግስት ፍርድ ቤት ፕሬዝዳንት ዲዮዶን ካሚሌታ ባዲባንጋ የህግ አውጮ አካል በፍትህ ጉዳዮች ውስጥ ጣልቃ እንዳይገባ የሚከለክለውን የህገ መንግስቱን አንቀጽ 151 በመጥቀስ የዳኝነት ነጻነትን አረጋግጠዋል። ጉዳዩ የአቃቤ ህግ ፈቃድ ከሚያስፈልገው ደረጃ ያለፈ መሆኑን በመግለጽ የስልጣን ክፍፍል እንዲከበር ጠይቀዋል። ማታታ ክሱ ከፖለቲካ ጋር የተያያዘ ነው በማለት አውግዘዋል። ከገዢው ጥምረት ጋር ለመቀላቀል ፈቃደኛ ባለመሆኔና የፖለቲካ ፍላጎቴን ለማደናቀፍ አዲስ ፓርቲ ለማቋቋምና ለፕሬዝዳንትነት ለመወዳደር የማደርገውን ጥረት ለማበላሸት ነው ሲሉ ተደምጠዋል። በትግራይ ክልል የዳኞች የስራ ማቆም አድማ ሁለተኛ ቀኑን ይዟል። ዳኞቹ ከዚህ በፊትም ከስራቸው ጋር በተያያዘ የደህንነት ስጋት እየተፈጠረ መሆኑን ሲገልጹ ነበር። ትላንት ታዲያ በመቀሌ የሚገኙ የሰባቱ ክፍለ ከተማ ፍርድ ቤቶች እንዲሁም የመቀሌ ከተማ መካከለኛ ፍርድ ቤት ስራቸውን አቁመው ውለዋል። የስራ ማቆሙ እርምጃ ዛሬም ቀጥሏል። ዳኞቹ በዋነኝነት ስራቸውን ለማቆም ያስገድዳቸውን ሲገልጹም በዳኞች ላይ የደህንነት ስጋት ተፈጥሯል፣ በዚህም ምክንያት ስራችንን ማከናወን አልቻልንም ነው ያሉት። የትግራይ ዳኞች ማህበር ከቀናት በፊት በተለያዩ ጫናዎች ምክንያት በርካታ ዳኞች ስራቸውን እየለቀቁ መሆኑን መግለጹ ይታወሳል። በተለይም ከጾታ ጥቃት ጋር የተያያዙ ጉዳዮችን በሚዳኙ ዳኞች ላይ ጫናዎችና ማስፈራሪያ እንደሚደርስም አመላክቷል። እየደረሰባቸው ባለ እንዲህ ያሉ
ባሉ ጫናዎች ምክንያትም ከ138 በላይ ዳኞች ስራ መልቀቃቸውን የማህበሩ ፕሬዝዳንት አቶ ዳዊት ኃይለስላሴ ለዶቼ ቬለ ተናግረዋል። በትናንትናው ዕለት የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ በፍርድ ቤቶችና ዳኞች ላይ የሚደርስ ስጋት የሚፈጥር ሁኔታን እንደማይታገስና ፈጣን እርምጃ እንደሚወስድ አመላክቷል። ግንቦት 13 ቀን 1983 ዓመተ ምህረት ጓድ መንግስቱ ኃይለማርያም የዛሬ 34 ዓመት ሀገራቸውን ጥለው ለመውጣት የተገደዱባት ቀን ናት። ማክሰኞ ግንቦት 13 ቀን የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ብላቴ ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልስ የሚበቃ ነዳጅ የሞላ 1-5 አውሮፕላን እንዲዘጋጅ ትዕዛዝ አስተላለፉ። በዛው ዕለት ከጧቱ ወደ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎች እንደዚሁም ከ3ኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅታ ተጠብቅ ከነበረችው አውሮፕላን ተሳፈሩ። ግንቦት 13 ቀን 1983 ፕሬዝዳንት መንግስቱ የ17 ዓመት ስልጣናቸውን ለቀው ወደ ዚምባብዌ መሄዳቸውን የኢትዮጵያ ሬዲዮ ደጋግሞ አሳወቀ። ይህ ከሆነ 34 ዓመታት ተቆጠሩ ማለት ነው። ፕሮፌሰር መስፍን የኢትዮጵያ ሕዝብ ሙትልኝ እንጂ ልሙትልህ የማይል ነው ይሉ ነበር። አንተ የኢትዮጵያ ሕዝብን እንዴት ትገልጸዋለህ ሲል ቢቢሲ አቶ ልደቱን ለጠየቀው ጥያቄ ይህንን ምላሽ ሰጥተዋል። ባጭሩ የኢትዮጵያ ሕዝብ ስለራሱ ያለው ግምት የተሳሳተ ነው። ራሱን እንደ በቃ ሕዝብ፣ ራሱን እንደ አዋቂ ሕዝብ፣ እንደ ጥሩ ሕዝብ አድርጎ ነው የሚቆጥረው። እውነታው ግን ይህ አይደለም። በተለይ ከፖለቲካ አንጻር አያይዘን ስናየው የኢትዮጵያ ሕዝብ የለውጥ ኃይል አይደለም። የኢትዮጵያ ሕዝብ ለአገዛዝ የተመቸ ለጭቆና የተመቸ ሕዝብ ነው። ለዚህም ነው በእንዲህ አይነት ደካማና አምባገነን መንግስታት እየተመራ የቀጠለው ሲሉ ምላሻቸውን ሰጥተዋል።